እገባለሁ። አንዳንዴ ብቅላለሁ፣ አንዳንዴ እጠፋለሁ። ያው ስራ እንደምችል ነው እና እስቲ ወደ ቀጣይ ይህ አሁን ሞዴስ ነው ይባል ማን ያምናል? አብዛኞቻችን ሞዴስ ሲባል አይምሯችን ላይ የሚመጣው ልክ እንደ ኦልዌይስ አይነት ሞዴሶች ነው። ግን ዛሬ ታምፓክስን ላስተዋወቃችሁ። ዋና ለምትዋኙ፣ ጂም ለምትሰሩ ሴቶች በጣም ምቹ ነው። ለ8 ሰዓት መቆየት ስለሚችል ምንም አይነት ዲስኮምፈርት የለውም። ዋናሽንም መዋኘት፣ ጂምሽን መስራት ትችያለሽ። አታምጣው ስለው አምጥቶ ቆለለው ትል ነበር አያቴ። እውነቷን ነው። ደግሞ እንደ አዋሽና እንደ ጉዳር ጠርሙስ ለሱም ክዳን አመጣችሁለት ወይ ጉድ! ማይሰማ ነገር የለም እኮ እዚህ ሀገር። አልሰሜን ግባ በለው ትል ነበር አያቴ። እስቲ ገባ ገባ በሉ ለእሙሙ ክዳን ተገኘለት እኮ ነው የምትለን። እኔ እህቴ አንድ ጥያቄ አለኝ። አሁን ለምሳሌ ይሄ ያልሽው ነገር ተከደነ እንበል፣ ሲከፈት በምንድን ነው የሚከፈተው? በቢኖ መክፈቻ ነው? እንዴት ነው የሚከፈተው? አከፋፈቱንም ብትነግሪኝ ትንሽ ግር ያላቸው ሰዎች ይኖራሉ ብዬ። ሳይዙስ? የሳይዙም ጉዳይ አሳስቦኛል። ተለቅ ለሚለው ተለቅ የሚላለ ወይ አነስ የሚለው ለአነስ የሚል፣ መቼም ሁሉም የአንድ እናት የአንድ አባት አይደሉም፣ የሚለያይ ነገር ይኖራል በሚል ነው። ሳይዙስ የሚለውንም እሱንም ብታስቀምጭልን ባይነኝ። ግን አሁን አበሾች ኢትዮጵያን ወዴት እየሄድን ነው? አሁን ዋናው ጥያቄ እሱ ወዴት እየሄድን ነው? የሴቶች ነገር እየበዛ እየመጣ ይመስለኝ። እየበዛ ነው፣ በጣም እየበዛ ነው። የማይገጣጠም የማይለጣጠፍ ነገር የለም። ብዙም ደስ እያለኝ አይደለም እና አንቺም እየሄድሽበት ያለው ነገር ልክ አይመስለኝም። በሴቶችም ዘንድ ተቀባይነት ያለው ነገር አይመስለኝም። ገብቶ ቢቀር የማን ያለ ሊባል ነው። ስለዚህ አካሄድሽ ጥሩ አይደለም። ትንሽ ተመለሽ፣ እንመለስ፣ ሁላችንም እንመለስ። እንደዚህ እየሆንን ያለን ሰዎች እንመለስ። ግድ የላችሁ ኢትዮጵያውያን ከአይምሮ የበላይ የሆኑ እውነት ከአይምሮ የበላይ በቃ እየከበዱ ነው። ወረቀት አይደለም የተሸከመችው። አላህ ጽናቱን ብርታቱንና ኃይሉን ይስጣት ይሄን ጊዜ እንድታልፈው። ምክንያቱም ካለፈችው ጊዜ ከባዱ ጊዜ ያሁኑ ጊዜ ነው። ይሄ አሁን እየመጣባት ያለው ጊዜ ነው። ስለዚህ እናንተ ደግሞ ሌላ ፈተና አትሆኑባት። ሌላ ፈተና የኛ ኮሚኒቲ አይደለች፣ ሀበሻ አይደለች። እንደ ሀበሻ እንኳን ነገሮችን የራሱ ጉዳይ ብላ እንድትተው አይደለች እንደ ሀበሻ።
አሁን ባለችበት ሁኔታ እናቷ ብትኖርላት ስትወልድ ካጠገቧ ብትሆን ደስ ይል ነበር። በእንደዚህ ደግሞ ሲቀጥል በእንደዚህ አይነት ሁኔታ ባትሞትባት ጥሩ ነበር፣ ቅር በተሰኙበት ሰዓት ማለት ነውና ብቻ ነፍሷን ይማር። የፈለገ ቢሆን ግን ከእናት ከአባት መጣላት የለባችሁም ብዬ ነው የማስበው። የምሬን ነው የምላችሁ። የፈለገ ቢሆን ሁሌ አሁን እኮ እኛ ባለንበት ዘመን ሁሉም ወላጆች የሚሉን ሁሉ ለኛ ትክክል ላይ መስለን ይችላል። ግን የሆነ ሰዓት ላይ ሲገባን ደግሞ የነሱ ንግግር የነሱ የሚሉን ሁሉ ትክክል ሆኖ የሚገኝበት ጊዜ ይመጣል እና ይቅርታ እና አንዳንዴ ቤተሰብንም መስማት ጥሩ ነው። ከቤተሰብ መጋጨት እንደሌለብን ነው ነገሮች ሲመጡብን የምናስበው እና እግዚአብሔር አምላክ እሷን የሚያጽናው። ለማንኛውም ቡም ወደ ሌላ ቪዲዮ ይሄን ቪዲዮ ተመልከቱማ። እንዴት ልቤ አብሮ ክው እንዳለ ምን ክው ብቻ አብሬ ነው እንጂ እንደዚህ እንትኑ ልክ ገመዱ ብጥስ ሲል አብሬ ብጥስ ያልኩ ነው የመሰለኝ። የምሬ ነው የምላችሁ። ተመልከቱት። በመድኃኒዓለም ስም ጉደኛ ሴትዮ እንስማት ማለት ነው። ትዳር እኔ አሁን ጊዜ ሴቶች ግን ማለት ነው ቆይ አግብቶ ሲንግል ለመሆን ነው እንደሚቸኩሉት ወይስ ምንድነው ሀሳባቸው? ወይስ ይሄ ምንድነው እሱ የሚባለው? ኧረ ጠፋብኝ። ምንድነው እሱ? እነዚህ ሴቶች ለሴቶች እንደዚህ የሚደጋገፉት ምናምን ምንድነው የሚባለው? ጠፋብኝ ብቻ። ቆይ እስቲ ቆይ አሁን ባይዜ የሀበሻ ትዳር ማለት ነው። ይሄ ሊያስቀናችሁ ምናምን የሚችለው ሲንግል የሆናችሁ ወይ ሪሌሽንሺፕ ላይ የሆናችሁ ምናምን ትዳር የሚያምራችሁ ሶሻል ሚዲያ ላይ በምታዩዋቸው ትዳሮች ነው እንጂ አካባቢያችሁ ላይ ያለውን ትዳር እውነተኛውን ትዳር ብታዩ ከምናየው አንጻር በጣም የሚያስጠላ ነገር ነው። ሲንግሉ ነው መቃት ምን ነው ደስ የሚለው እውነት ትዳር እኮ በጣም በቃ ከምናየው አንጻር በጣም የሚያስጠላ ነገር ነው። ሲንግሉ ነው መቃት በጣም በስነ ስርዓት ነው። በጣም በስነ ስርዓት አንዳንድ ሰው አሁን እንዲያደግኩኝ እንዲህ ባለበት ሁኔታ ብላችሁ ስታወሩ እና እንደዛ ካደግሽ እንዴት አረብ ሀገር ልመጭ ይቻላል? አረብ ሀገር የተቸገረ ብቻ አይደለም በዚህ አጋጣሚ መጣው ግን ማለት ነው። ወደ ትዳሩ ስንሄድ ወደ ሌላ አጀንዳ እንዳልሄድና ማለት ነው። ወደ ትዳሩ ስንሄድ እማምላክን ነው የምላችሁ። እኔ ያደግኩበት ቤት ውስጥ እኔ ያደግኩበት ግቢ ውስጥ ማለት ነው። ይሄ ማህበራዊ ኑሮ ያለበት ግቢ ነው። በጣም ስነ ስርዓት ያለው በጣም ትዳርን ክብር ከሚሰጥ ቤተሰብ እማምላክን ለወንድ መገዛት ይሄ ምናምን ይሄ እንትንን አይደለም፣ እሱን አይደለም። ግን በቃ ባል የራሱን የሆነ ክብር ማግኘት ያለበት ሴት ሚስትም እንደዛው ተከባብረው በቃ እንዴት ተሰማምተው እሱ የሚላትን እሺ ብላ እሷ የምትለውን እሺ ብሎ የሚያመጡትን የምትመጣውን የወር አስቤዛ የወር ደሞዝ እንዴት አጣጥሞ ሲጠቀሙት እንደነበረ እንደዚህ አይነት ቤት ውስጥ ነው እኔ ያደግኩት ማለት ነው። እግዚአብሔር ምስክሬን ነው የምላችሁ። እመቤቴን አብሶ በአዲስ አበባ ኑሮ እንግዲህ ማለት ነው አብነት ነው እኔ ያደግኩት። በጣም ስነ ስርዓት ባለው ሁኔታ እኔ ጓጓለሁ። እኔ ምን እንደምጓጓ ታውቃላችሁ? የአባቴን አይነት እኔ ያደግኩበትን አይነት የትዳር በቃ ይሄ ፍቅር፣ ይሄ መተሳሰብ፣ አንድ መሆንን እሱ የሚለውን እሱ ማክበርን እሷን ማክበርን የሚለውን ትዳር እናፍቀዋለሁ እያየሁ ስላደግኩኝ ማለት ነው። በጣም በስነ ስርዓት ስላደግኩኝ ማለት ነው። ለሰው ልጅ እንዴት ክብር መስጠት እንዳለብን አባቴ ማለት ነው ማምላክን ነው የምላችሁ። ሰው ከውጪ መጥቶ ቁጭ ብላችሁ እንደዚህ ቁጭ ብላችሁ ብትቀበሉት ወገብ አገዳችሁ ነው የሚለው። እግዚአብሔርን ወገብ አገዳችሁ። አባቴ በጣም ስነ ስርዓት ያለው አባት ነው። በጣም ስነ ስርዓት ጫማው ራሱ ጭቃ አይነካው። ድንግልን በጣም ስነ ስርዓት ያለው አባት ነው። እሷም እንደዛው እሷም ልብስ ትሰፋለች። እሱም ታዲያ ሙዚቀኛ ኦርኬስትራ ኮልፌ አካባቢ እሱ ውስጥ ነበር የሚሰራ የነበረው ማለት ነው። ይሄ የፖሊስ ማርሽ
የሚባል አለ የሙዚቀኛ እነዚህ ባለስልጣኖች ምናምን ሲመጡ በሙዚቃ የሚያጅቡ አሉ። እሱ የራሱ የሆነ የሚያውቁ ሰዎች አሉና ከሚገርማችሁ ነገር እግዚአብሔር ነው የምላችሁ በጣም ስነ ስርዓት ያለው ቤት ውስጥ ነው ያደኩት እና የእነሱን ትዳር ሳይ ትዳርን እጓጓለሁ። እንዴ ትዳር እኮ የተከበረ እኮ ነው፣ እንዴት አያጓጓል? ሚዲያ ላይ ስታዩ የሚዲያማ ውሸት እኮ ነው። ይሄ እኮ የታወቀ ነው። እንዴ አትነቁም እንዴ? ማን ነው ፋራ እንዴ? አሁን መተው ይሄ ካፕል የሚያሳዩን እያየን እኮ ነው። የቡታጅራ ዩቲዩበሮች እኮ እያየን እኮ ነው። ይሄ የድራማ የዩቲዩብ ወይም ደግሞ የቲክታክ በቃ ይሄ ዝናን ገንዘብን በቃ ይሄንን እይታን ለመሰብሰብ የሚደረግ ነገር ነው እንጂ ወይኔ ቻርጀር ሊዘጋ ነው እንጂ እኔ እግዚአብሔር ምስክሬ ነው ብላችሁ እኔ በሚዲያ አልቀናም፣ ግን በየቤቱ በየሰፈሩ ያለ ስንት ስነ ስርዓት ያለው ትዳር አለ። እንደዛውም ደግሞ በጣም አስቸጋሪ ትዳር አለ ማለት ነው። ግን ማለት ነው አንቺ ያልሽዋ እኔ ያልሽዋ ሴትዮ ማለት ነው ምናልባት አንቺ ያደግሽበት አካባቢ ምናልባት ለትዳር ጥሩ ቫልዩ የማይሰጡ ሊሆኑ ይችላሉ። እኛ ደግሞ ያደግንበት ጥሩ ሊሆን ይችላልና ሁሉም ባታጠቃልይ ጥሩ ነው። ለማንኛውም ቡም